በረሃብና በብቸኝነት ሆነው በዓለም ላይ ስማቸው ገዝፈው የሚነሱ ብዙ ሰዓሊያን በሕይወት እያሉ ግን የዕለት ጉርሻ እንኳን የሚቸግራቸው ነበሩ። ብዙ ጊዜ የምናየው ያለቀለትን ያማረውን ስዕል እንጂ ሰዓሊያን ያንን ስራ ለመጨረስ ያለፉበትን የሲኦል መንገድ አይደለም። ሰዓሊ ቫንሰንት ቫን ጎህ ዛሬ ስዕሎቹ በመቶ ሚሊዮን የሚቆጠሩ ዶላሮችን ያወጣል። ነገር ግን ቫን ጎህ በሕይወት እያለ የሸጠው አንድ ስዕል ብቻ ነበር። አብዛኛውን ዘመኑን ያሳለፈ በድህነት፣ በብቸኝነት፣ በአእምሮ ህመም ውስጥ ነበረ። ብዙ ሰዓሊያን ለቀለም መግዣ ስሉ ምግባቸውንም ይተዋሉ። በብርድና በብቸኝነት ውስጥ ሆነው ዓለምን የሚያስደንቅ ውበትን ይፈጥራሉ። አንድ ሰዓሊ ስዕሉን ሲስል ነፍሱን ነው የሚዘራው። ሰዎች ግን ይህ መስመር ብቻ ነው ብሎ ስንኩት ሰዓሊ ስቃው በዚያ ልክ ይጨምራል። ቫንሰንት ቫን ጎህ የሚስላቸው በጭንቅላቴ ውስጥ ያለውን እንጂ አይኔ የሚያየውን አይደለም። ጥበብ በምቾት ብቻ የምትገኝ ሳይሆን በመከራም ውስጥ የምትወለድ አልማዝ ነች ከመስመሮቹ በስተጀርባ